አደጋ ይከለከላል። ከራሱ ሕይወት ደግሞ ክፉ ነገር ሁሉ ይንከባለልና ቅዱስና ንጹህ ሰው ሆኖ ይኖራል። ለእግዚአብሔር ከልብ ጋር ነው። ዋናው ነገር ያለው ከልብ ጋር ነው። እኔ ዛሬ ወንጌልን ለማገልገል ከጀመርኩኝ 80 ዓመት ከ80ኛው ዓመት ይኸው ገና 81 ዓመት ሊሆነኝ ወደ 3 ወር ብቻ ቀርቶኛል። በዚያም ላይ አሁን አይኔ ወንጌልን በትክክል ያነባል። መነጽር በአይኔ አላደርግም። አንድ ነገር አውቃለሁ፣ ልቤ ከእግዚአብሔር ከሆነ የዓለም መቅሰፍት አይደርሰኝም። የመጣው ችግር ተንከባልሎ ሌላ ቦታ ይሄዳል። በኔ ላይ ደባ የሚፈጥር ሰይጣንና ሰይጣን የላከውም ሰው ራሱ እዚያ ቦታ ይሞታል፣ ይጠፋል። በበቆሎ ጎተራ 15 ቀን 8 ሰው ነን ታስረናል፣ ሳንቀመጥ ሳንተኛ። እነዚያ ሰዎች እኔን ያሳሰሩኝ ሁሉ ሞቱ፣ እኔ በህይወት አለሁ። 23 ዓመት ከቂጥ እስከ ማጅራት ድረስ በ3 በቅሎ አለንጋ ተገረፍኩኝ። ጀርባዬ ልክ እንደ እንጀራ ፍርፍር ተበትኖ እያለ በዚህ ስቃይ መካከል ጌታን ሲቀበል ይህንን ያደረጉ ሰዎች ሞቱ፣ እኔ አለሁ። ልቡ ከእግዚአብሔር ጋር የሆነ ሰው ይኖራል፣ መልካም ነገርን ያያል። የሱ ሞት ወደ ህይወት ይለወጣል። በሱ ላይ የሚነሳ ሲጠፋ እሱ ቆሞ እግዚአብሔርን ታሪክ ይናገራል። ሌላው አሁን ዳዊት በኋላ ይህንን ካደረገ በኋላ እግዚአብሔር ይቅር ብያለሁ ዳዊት ብሏል። ለዳዊት ከእግዚአብሔር በታች መድኃኒቱ ማን ነው? ይህ ፊደል የማውቀው፣ ይህ ስልጣን የሌለው፣ ይህ ከሞፈር ከቀንበር ከማጭድ ከተለያዩት እርሻ መሳሪያ ጋር እጁ የሻከረው፣ ፀጉሩን ለማስተካከል የማይችለው፣ ልብሱን ለማጠብ የማይችለው፣ ቡትቶ ታጥቆ እርሻ የሚያርሰው ያ ሰው በሰው እይታ የማያምረው ልቡ ከእግዚአብሔር ጋር ስለሆነ እግዚአብሔርን ስለሚያምረው እግዚአብሔር ወደ ኦሪና ኢያቡስቴ ሰው ጋር ሂድ፣ በሱ አውድማ መሰዊያ ስራ፣ ያንተም የእስራኤልን መቅሰፍት ይከለከላል አለ። ልበ ንጹህ ሰው መቅሰፍትን የራሱንም የሌላውንም በመከልከል ሰው በሰላም እንዲኖር በጸጋ እንዲኖር እሱ ጌታ ሆይ ብሎ ሲናገር እግዚአብሔር ስለሚሰማው ለሁሉ መድኃኒት ነው። አሁን ምን እያልኳችሁ ነው? በምንም ተአምር ከእግዚአብሔር ጋር ልባችሁ ንጹህና ቅዱስ አድርጋችሁ እንድትሄዱ ነው ለማለት ፈልጌ ነው። ሌላው ይሄ ብሉይ ኪዳን ነው። ወደ አዲስ ኪዳን እንምጣና ሐዋርያ ሥራ ምዕራፍ 9 ቁጥር 10 ላይ እግዚአብሔር ወደ እግዚአብሔር ሰው ወደ አንድ ገበሬ ሐናንያ ወደሚባለው ሰው ሄዶ ሐናንያ ሳውል የተባለ የጠርሴስ ሰው በአንድ አይሁድ